ባሌ የሰርጉ ቀን ሙሽራውን አስቀምጦ መወስለቱን እንዴት አወኩ ይመሰለሽ አውለት። የዛ ዕለት ዘፈኖች ሁሉ በተከፈቱ ቁጥር መሀላችን እየገባች ያዙ ይልቀቁኝ እያለች ግራ እስክጋባ ስትጨፍርና ስትደንስ ስታስደንሰው ሽር ብትን ስትል የነበረችው ሴት የዩኒቨርሲቲ ፍቅረኛው ናት። ይቺ ሴት ዩኒቨርሲቲ ላይ በጣም የሚወዳት የሚያፈቅራትና ሊያገባት የሚፈልጋት እጅግ በጣም የሚንከባከባት ፍቅረኛዋ የኔ ባል ነበር። በመሃል ግን 2 ዓመት በዩኒቨርሲቲ ከቆዩ በኋላ የት ትግባ የት ትሂድ ሊታወቅ አልቻለም። ጠፋች። ባለቤቴም ምን እንደተፈጠረ አላወቀም ነበርና ጠብቆ ፈልጎ አቷት ተስፋውን ቆርጦ ተረጋግቶ ባለበት የሆነ ዓመት ላይ ውጭ ሀገር ነኝ ብላ በሜሴጅ አገኘችው። ሶሻል ሚዲያ ላይ እያወሩ ቀጠሉ። እንዲሁም ደግሞ ኖርማል የሆነ ግንኙነትን መስርተዋል። ጀስት እንደ ጓደኛ ፍቅረኝነቱ ተረስቶ በዚህ ሁኔታ ውስጥ እያሉ ነው እሷም ጓደኛው ሆና እየተጻጻፉ እያወሩ እኔ ደግሞ ፍቅረኛው ሆኜ ህይወት ውስጥ የመጣሁት። በእርግጥ እቺ ሴት ባሌን በጣም የጎዳችው ናት። ይወዳት ያፈቅራት የነበረ ሴት ናት። ሊያገባትም ይመኝና ይንከባከባት እንድትማርም ብዙ ዋጋ ይከፍልላት የነበረች ሴት ናት። ድንገት የውጭውን እድል ስታገኝ ግን ምንም አይነት ሀሳብም ምክርም ሳትጠይቀው እልም ብላ ነበር የጠፋችበት። እሷን በመፈለግና ስለሷ በማሰብ ብዙ ጊዜ እንደተጎዳና ብዙ ነገሮችን እንዳጣ ሰምቻለሁ። ትምህርቱን ሳይጨርስ ነው ያቋረጠው። የሆነ ሆነና ግን አመታትን ቆይታ እዚህ ቦታ ነው ያለሁት ስትለው ሳይወቅሳትም ሳይከሳትም ፍቅረኛዬም ሆኜ እንደ ድሮ እንመለስ ሳይላት ጀስት ጓደኝነታቸው ቀጥሏል። ሊያገባ መሆኑን የሰማችው አጅሬ ግን የሰርጉ ቀን መታ መሃል አደባባይ ላይ ተገኝታ እንደዛ እንደብድ ለብሳ ደንሳ ሰርፕራይዝ አደረገችው። እንዴት ናችሁ? ደህና ናችሁ? የውዶች ያብራችሁ ስለሆናችሁ እጅግ በጣም አመሰግናለሁ። ስለምትከታተሉኝ ላይክ፣ ሼር፣ ፎሎ፣ ሪፖስት ስለምታረጉ እጅግ በጣም አመሰግናለሁ። ዛሬ ደግሞ አንድ ነገር ላሳያችሁ ይዤላችሁ መጥቻለሁ። የኔ ጸጉር ከዚህ በፊት ፕሮቲን የሚባል ነገር ተቀብቼ ዳሜጅ ሆኗል። ውበቱ ወዙ የሚባል ነገር ጠፍቷል። ቆዳዬ በጣም ደርቆ እስከ ማሳከክ ደርሷል። እንዲሁም ደግሞ ጸጉሬን ቆርጦት ፓንክ አድርጎታልና ከ15 ቀን በፊት ሄር ቪታሊቲ የሚባል ቅባት አንዲት እህቴ ደውላ እንዳስተዋውቅላት ጠይቃኝ ነበረ። የኔ ጸጉር እንደውም በዚህ አጋጣሚ በጣም ጥሩ ነው። በጣም ስለተጎዳ እኔ ጋር ልሞክረውና ጥሩ ውጤት ካገኘሁበት ጥሩ ከሆነ ምንም አይነት ሳይድ ኢፌክትም ከሌለው አስተዋውቅልሻለሁ ብያት ከዛሬ 15 ቀን በፊት ነበረ 4 ፍሬ ላከችልኝ። ሁለቱን ለጓደኞቼ እንድሞክሩትና የነሱን ፊድባክ እንዲሰጡኝ ሰጥቼ ሁለቱን ደግሞ እኔ እየተጠቀምኩት ነው። አንዱን ኦሬዲ እየጨረስኩትኝ ነው፣ አልቋል። ይሄኛው ትንሽ ነው የቀረው። አንደኛው ሙሉ ነው፣ አሁን ልጀምረው ነው። ይሄኛው ቅባቱ